ሌሊት ላይ ስጁድ አድርግ፣ ሰላትን ስገድ። ወሰቢሕሁ ለይለን ጠዊላ እንዲሁም ደግሞ አላህን ስብሓነሁ ወተዓላ ከግድፈት አጥሩት። እንግዲህ ጀነት ከሚያስገቡ ሥራዎች መካከል ቅያሙል ላይል ነው፣ ሌሊት ላይ መቆም። ነቢ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢነሁ ደእቡ ሳሊሒን የደጋጎች የቀደምቶች መንገድና ጎዳና ነው። ፈላ ተትሩኩ ቅያመ ለይል ሌሊትን መቆም እንዳትተው። ሌሊት የሆነ ያህል እንኳ ድርሻ ይኖራችሁ 2 ረካ 3 ረካ የምትሰግዱበት ድርሻ ይኖራችሁ። ፈኢነሁ መምሓቱን ዐን ዙኑብ ወንጀልን የሚያስምር ወንጀልን ያስፍቃል። ወመንሓቱን ዐን ዙኑብ ወልአታም ከእንደገና ሌሊት ቆመው የሚያድሩ ሰዎች በቀኑ ክፍለ ጊዜ ወንጀል አይሰሩ፣ ከወንጀል ይከላከልላቸዋል ቅያመ ለይል። ከዛሊከ በቀን ወንጀል የሚሰሩ ሰዎች ሌሊት መነሳት አይችሉም። ለዚህም ነው ሐሰን አልበስሪ ተጠየቁ፣ ሰዎች ሌሊት ላይ ለምንድን ነው እንደዚሁ ረጅም ሰዓት የሚተኙት ሌይል መነሳት የሚያቅታቸው ተብሎ ሲባሉ ቀየደትሁም ዙኑብሁም በቀን የሚሰሩት ወንጀል ጥፍንግ አድርጎ ስላሰራቸው አስሮ አስተኛቸው። ወንጀል ባይሰሩ ኖሮ ይነሳሉ ማለት ነው። መነሳታቸው ደግሞ ለቀኑ ወንጀል እንዳይሰሩ ያደርጋቸዋል ማለት ነው። يقول عليه الصلاة والسلام عبدالله بن سلام እንዳወሩት ነቢዩ ሰለላሁ ዐለይሂ ወሰለም ገና መዲና እንደገቡ መዲናን እንደረገጡ ያደረጉት ዳዕዋ እነሆ ያ አዩሃ ናስ አፍሹ ሰላም ወአጥዒሙ ጣዓም ወሰሉ ወናሱ ኒያም ተድኹሉ ልጀነተ ቢሰላም። እናንተ ሰዎች ሆይ ሰላምታን አሰራጩ፣ ላወቃችሁትም ላላወቃችሁትም ኢስላማዊ የሆነ ሰላምታ አሰራጩ። ወአጥዒሙ ጣዓም የተራበን አብሉ መግቡ። ወሰሉ ወናሱ ኒያም ሰዎች በተኙበት ተነስታችሁ ስገዱ። ተድኹሉ ልጀነተ ቢሰላም በሰላም ጀነት ትገባላችሁ ያለምንም ቅጣት ያለምንም ፍርሃት። ከዛሊከ ዓብዱላህ ኢብኑ ዐምርን ረዲየላሁ ዐንሁማ ምን ይላሉ? አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል መልእክተኛው ዐለይሂ ሰላቱ ወሰላም እንዲህ አሉ ይለናል። ኢማሙ አሕመድ አጠበራኒ ወልሓኪም ሌሎችም በዘገቡት ሐዲት ማ ኢነ ፊል ጀነቲ ጉረፋ ጀነት ውስጥ ህንፃዎች አሉ፣ ብዙ ክፍሎች አሉት። ዩራ ዛሂሩሃ ሚን ባጢኒሃ ከውስጥ ውጩን የሚያሳይ ወባጢኑሃ ሚን ዛሂሪሃ ከውጭ ደግሞ ውስጡ የሚታይ ከውስጥ ውጩ የሚታይ ማለት ነው። ፈቃለ